ሀገራችን ኢትዮጵያ እንደሚባለው የውሃ ማማናት ብዙ የውሃ ሀብት አለን። ይሄ የውሃ ሀብት ግን በአጭር ጊዜ የሚኖር ብቻ ነው። ለምሳሌ በ3 ወራት ብቻ ዘንቦ በከፍተኛ ፍለድ ወደ ታችኛው ተፋሰስ ሀገራት የሚሄድ ስለሆነ ይህንን ሀብት ሙያዊ በሆነ ነገር መጠቀምና ማስተዳደር ያስፈልጋል። ስለዚህ ይህንን መሰል ጉዳይ ሙያዊ በሆነ መልኩ ለመፍታትና ለማስተዳደር የትብብር ማዕቀፍ በያዝነው ዓመት በ2016 ታህሳስ ላይ እንዲመሰረት ሆኗል። የግንኙነት ማዕቀፍ ችግር የወለደው ወይም ከችግር ተነስቶ የተፈጠረ የትብብር ማዕቀፍ ነው። በተለያየ ተቋማት የተለያዩ እውቀቶች፣ የተለያዩ ሀብቶች እና የተለያዩ አንድ አይነት ዓላማ ያላቸው ስራዎች በተለያየ ተቋም እየተሰሩ የቆዩ በመሆኑ ይሄን አቅም ወደ አንድ ለምን አናመጣም፣ ለምን ሰብሰባ እናደርገውም በሚል የተፈጠረ የትብብር ማዕቀፍ ነው። በዚህ ትብብር ማዕቀፍ ውስጥ ሆነን እንደተባለ የመጀመሪያው በውይይታችን ጎልቶ የወጣው ትልቁ ችግር የውሃ አቅርቦትና ፍላጎት አለመጣጣም። ይህ ሁሉ ባለበት እንግዲህ ይሄ የፕላትፎርም ወይም ትብብር ማዕቀፍ ኢንተግሬትድ ዋተር ሪሶርስ ማኔጅመንትና ዋሽ ነው የሚለው የተቀናጀ የውሃ ሀብት አስተዳደርን ለዘለቄታ ያለው ለመጠጥ ውሃና ሳኒቴሽን ፎከስ ያደረገ ነው። እንደምናውቀው አማራ ክልል ውስጥ በጣም ብዙ የዋሽ የሚሰሩ የመንግስት ድርጅቶችም አሉ። የኤንጂኦዎች የመንግስታዊ ያልሆኑ ድርጅቶችም አሉ። በጣም ብዙ። እኛ የምንፈልገው ዘላቂ የውሃ አገልግሎት እንዲኖር ስለሆነ ዘላቂ ለማድረግ ደግሞ ሁለቱ አንድ ላይ መከናወን አለባቸው የሚለው ትልቁ የጽንሰ ሀሳብ መነሻው ነው። ስለዚህ ይህ ዓላማ ከሆነ ምንድነው መደረግ ያለበት ነው? የተለያዩ የመንግስት ተቋማት አንድ ላይ የሚነጋገሩበትን መድረክ መክፈት ነው። መንግስት ያልሆኑ ተቋማትም እንዲሁ አንድ ላይ ከማን ጋር? ከመንግስት ጋር እርስ በርሳቸው አንድ ላይ ሆነው ተባብረው መረጃ ተለዋውጠው የሚሰሩበትን መንገድ እንዲፈጥር ነው የዚህ ፕላትፎርም መመስረት ዓላማው ማለት ነው።